ሄኖክ ምን ብሎ ነው እስቲ የሚያመሰግናት? እስቲ ቅድስናዋን እንዴት ገልጻታል የሚለውን ሐሳብ ላንሳ። አዎ እኔና አባ ጊዮርጊስ ያመሰገኗትን ከደገምንም በቂ ነው። በእውነት ከኛ ምስጋና ምንም አያረግላትም። በእርግጥ የኃጢአተኛ ምስጋና ለምኔ ነው አትበይ፣ የኔ ኃጢአት ያንቺን ቅድስና ያረክሰውም ብሏል አባ ጊዮርጊስ። በጣም የሚገርመው አባ ጊዮርጊስ ዘጋስጫ እመቤታችንን አመስግኖ በተለይ አርጋኖን በጣም የሚወደው እሷም የወደደችለት ስራዋ ነውና የመጨረሻ ንግግሩ ምን እንደሆነ ታውቃለህ? ይቅር በይኝ ላመሰግንሽ ብዬ ተዳፈርኩ ነው ያለው። ደስ ያሰኘውሽ መስሎኝ ነው ያለው። እና እመቤታችን ያው ደስታ ናት፣ ሰላም ናት፣ እረፍት ናት። እግዚአብሔር በቅፎ ያረፈ ነው፣ እኛን ለማሳረፍ አታንስም። ስለዚህ እንደዛ ነው። እጅግ አድርጌ አመሰግናለሁ ዲያቆን። እንግዲህ ከ15 በላይ መጽሐፍቶች የመጨረሻው መጽሐፍት ለግሸን ደብረ ከርቤ የተበረከተ መጽሐፍ ነው። ለእናታችን ቤት ከ15 በላይ መጽሐፍቶች ተጽፈዋል በመምህር ዲያቆን ሄኖክ ኃይሌ። ከ6 በላይ ፊልሞች ተተርጉመዋል። ብዙ ጊዜ ስላየው ነው ስለ እመቤታችን ስታነሳና የእመቤታችንን ክብር የእመቤታችንን በረከት የቀመሰው ያውቀዋልና ብዙ ጊዜ ስለ እመቤታችን ስታነሳ መድረክ ላይ ስለምሰማ እንደው እንዲገለጽ ስለፈለኩ ነው በአንተ ሐሳብ ያነሳሁትና ዲያቆን ሄኖክ ኃይሌ እንግዲህ ከ15 በላይ መጽሐፍቶችን እንዲሁም ደግሞ ከ6 በላይ ፊልሞችን በትርጉም ደረጃ ከዛ ባለፈ ደግሞ ወደፊት የሚወጡ እጅግ የተለያዩ ጥበባዊ ስራዎች አሉ። የመዝሙርና ግጥም ዜማዎች በጣም እጅግ ብዙ ቅድም የጠቀስነው አለ። ቤተክርስቲያንን አንተውም ከቶ በዚህ ዘመን እንደ ቤተክርስቲያን እንደ አርማ የሚዘመር መዝሙር ነው። ይሄንን ወንድማችን ዲያቆን ሄኖክ ኃይሌ ደርሶት እዚያ አድርሶታል ማለት ነው። በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሰ ማለት እፈልጋለሁ።